በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በያላችሁበት የእግዚአብሔር ሰላሙ ይድረሳችሁ። ሰላም ለእናንተ ይሁን። አባቶቻችን ሐዋርያት ዓለምን ዙረው ያስተማሯትን ሃይማኖት ወደ እናንተ ለማድረስ ጀምሬያለሁኝና አሁንም እግዚአብሔር እንዲያስፈጽመኝ እናንተም በጸሎት እንዲታግዙኝ በእግዚአብሔር ስም አሳስባችኋለሁ፣ እለምናችኋለሁ። በአጠቃላይ ሃይማኖተ አበው የሚለው መጽሐፍ 131 ምዕራፍ የያዘ ሲሆን ለአድማጮች ለምዕመናን በማያሰለች መልኩ ከፋፍዬ ለማድረስ ሞክራለሁኝ። ምዕራፍ 2ን ከቁጥር 1 እስከ ቁጥር 4 ከአሁንም ከቁጥር 4 እስከ ቁጥር 8 ሁለት ክፍል አድርጌ ልኬዋለሁ። አሁንም ሶስተኛ ክፍል ለማድረግ ከ9 ቁጥር ጀምሬ ያለውን እመለከታለሁ። እናንተም ወደ እናንተ የማደርስላችሁን ይህንን ሃይማኖተ አበው የተባለውን መጽሐፍ ወይም ሃይማኖታችንን ለመረዳት እንድንችል እንድትከታተሉት እቤታችሁ ሆናችሁ ሰምታችሁ አድምጣችሁ ማወቅ እንድትችሉ ነው። አባቶቻችን መናፍቃኑን አሳፍሮ ለመመለስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ያለውን መጽሐፉን እየጠቃቀሱ ማስረጃ እያቀረቡ መናፍቃኑን ድል ነስተዋቸዋል እና እኔም አሁን እንዲሁ እዚሁ አባቶቻችን የጠቀሱትን ያቀረቡትን ማስረጃውን ጭምር ነውና አብሬ የመልክላችሁ። እናንተም ስትሰሙት ከመጽሐፍ ቅዱስ የተጠቀሰውን ቃል እያወጣችሁ በዓይናችሁ እያያችሁ መረዳት እንድትችሉ በእግዚአብሔር ስም ይህንን አሳስባችኋለሁ። ሃይማኖተ አበው ምዕራፍ 2 ተራ ቁጥር 9 ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ የማይለይ ምክር እርሱ ጌታችን ኢየሱስ ክርስቶስ በአንዲት ፈቃድ በአንዲት ምክር ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ሰማያትን ፈጠረ። ይህንንም ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለውን ከኃይለ ቃል ስንመለከት እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ ይላል። ምድርም ባዶ ነበረች፣ የእግዚአብሔርን መንፈስ በውሃው ላይ ሰፎ ነበር ይላል። ይህም በውሃው ላይ ሰፎ እንደ ጉም እየጨሰ እየተነነ ይታይ የነበረው የእግዚአብሔር መንፈስ እግዚአብሔር መንፈስ ቅዱስ ነበረ። ምድርም ባዶ ነበረች ሲል ምን አልተፈጠረባትም፣ የሚታይባት አንድም ነገር አልነበረም ማለት ነው። ስትፈጠር ባዶ ነበረች። ምድር በራሷ ላይ አንድ ነገር ሊታይባት የቻለው ማክሰኞ ነው። ማክሰኞ እጽዋት ተፈጠሩ፣ አትክልት አዝርዕት ተፈጠሩ። ያን ጊዜ በምድር ላይ እነዚህ ሊታዩ ችለዋል። ቀጥሎ አርብ እንስሳት አራዊት ተፈጥረው በምድር ላይ እንዲታዩ ሆነዋል። በሰማይ ላይም ፀሐይ፣ ጨረቃ፣ ከዋክብት እነዚህም ሊታዩ የቻሉት ረቡዕ ነው። በጥልቅ ባህርም ውስጥ ያሉት ፍጥረታት ሊታዩ የቻሉት ሐሙስ ነው። ታዲያ እግዚአብሔር ይህንን ሁሉ ፍጥረት ሲፈጥር ያዘጋጀበት ቃሉ ነው። ይህም ቃሉ እግዚአብሔር ቃል እግዚአብሔር ወልድ ብለን የምንጠራው ጌታችን አምላካችን ኢየሱስ ክርስቶስ እንደሆነ ይህንን ለመናፍቃን በማስረዳት መናፍቃንን አሳፍረው መልሰዋል። እንደገናም በዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ ያለውን ኃይለ ቃል ስንመለከት እንዲህ ይላል። የዮሐንስ ወንጌል ምዕራፍ 1 ቁጥር 4 ላይ ያለው ኃይለ ቃል በእርሱ በእግዚአብሔር ቃል ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች።
ብርሃንም በጨለማ ያበራል፣ ጨለማም አያሸንፈውም ይላል። ይህም ሕይወት የተባለው የእግዚአብሔር ቃል ጌታችን አምላካችን ኢየሱስ ክርስቶስ ነው። ጌታችን አምላካችን ኢየሱስ ክርስቶስ ሕይወት እንደነበረው እና ሕይወቱም ለሰው ልጆች ሁሉ ብርሃን እንደነበረች፣ ብርሃንም ደግሞ በጨለማ ውስጥ የሚያበራ እንደሆነ፣ ጨለማም እንደማያሸንፈው እዚህ ላይ ተጠቅሶ እናገኘዋለን። ይህም ጌታችንን አምላካችንን ኢየሱስ ክርስቶስን ሰው ነው እንጂ አምላክ አይደለም፣ ፍጡር ነው እንጂ ፈጣሪ አይደለም ብለው ለሚያምኑ ሰዎች ማስረጃ ነው። አምላክ እንደሆነ ፈጣሪ እንደሆነ የእግዚአብሔር ቃል የእግዚአብሔር አብ ቃል እንደሆነ እግዚአብሔር አብ ይህንን ዓለም የፈጠረበት ለይኩን ብሎ እግዚአብሔር በቃሉ ዓለምን ያዘጋጀበት አካል ያለው ቃል እንደሆነ የሚያስረዳ ቃል አንዱ ይሄ ነው። በዚህ መናፍቃንን አሳፍሮ መመለስ ይቻላል። ተራ ቁጥር 10 ምስለ አቡሁ አክሊሎሙ ከአባቱ ከባሕሪ አባቱ ከአብ ጋር ከባሕሪ ሕይወቱ ከመንፈስ ቅዱስም ጋር ለመላእክት ዘውዳቸው ነው። ለመላእክት አለቆችም ኃይላቸው ነው። የኃያላን ፈቃዳቸው እርሱ ነው። ለአጋዕዝትም ርቀታቸው እርሱ ነው ይላል። ይህም የመላእክት ዘውዳቸው የእግዚአብሔር ቃል አካላዊ ቃል ጌታችን ኢየሱስ ክርስቶስ ነው። ለመላእክት አለቆችም ኃይላቸው የእግዚአብሔር ቃል ነው። ለኃያላኑ ፈቃዳቸው ነው አለ። ለአጋዕዝት ርቀታቸው እርሱ ነው አለ። የመላእክት ርቀታቸው እንዳይታዩ እንዳይመረመሩ የሚያደርጋቸው እሱ ነው ሲል ነው። ይህንንም መዝሙር 102 በቅንፍ 103 እና በመዝሙር 104 በቅንፍ 103 ያለውን ኃይለ ቃል እንመለከታለን። መዝሙር 102 በቅንፍ 103 ከቁጥር 19 ጀምሮ ያለውን ኃይለ ቃል ስንመለከተው እንዲህ ይላል። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግሥቱም ሁሉን ትገዛለች። ቃሉን የምትፈጽሙ እናንተ ብርቶች ኃያላን ሆይ፣ የቃሉን ድምፅ የምትሰሙ መላእክቱ ሁሉ ሆይ እግዚአብሔርን ባርኩ ይላል። ይህን ዓለም የፈጠረውን ሰራዊቱ ሁሉ መላእክት ሆይ የእግዚአብሔርን ፈቃዱን የምታደርጉ የእግዚአብሔር አገልጋዮች ሆይ እግዚአብሔርን ባርኩ ይላል። ፍጥረቶቹ ሁሉ በግዛቱ ስፍራ ያላችሁ ሁሉ እግዚአብሔርን ባርኩ፣ ነፍሴ ሆይ እግዚአብሔርን ባርኪ ይላል መዝሙረኛው ዳዊት። ቀጥሎ መዝሙር 103 በቅንፍ 104 ቁጥር 4 ላይ ስንመለከት እግዚአብሔር መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል የሚያደርግ ለዘላለም እንዳትናወጥ ምድርን በመሰረቷ ላይ መሰረታት ይላል። ይህንንም ያደረጋት የእግዚአብሔር ቃል ነው። እግዚአብሔር አብ በቃሉ ይህንን ዓለም ለይኩን ብሎ ሲያዝ ይህ ዓለም በእግዚአብሔር ቃል እንደምታዩትና እንደምታውቁት ሁኖ ይታያል። ይህንንም ያደረገው የእግዚአብሔር ቃል ነው። ይህንን ዓለም የፈጠረ የእግዚአብሔር ቃል ወደዚህ ዓለም መጥቶ በሥጋ ተገልጦ እንደታየ ለማያምኑ መናፍቃን መልሳቸው ይሄ ነው። ተራ ቁጥር 11 ለዘላለም ጸንታ የምትኖር መንግሥት ያለችው ገዥ እርሱ እግዚአብሔር ነው። ለቅዱሳንም ገዥ ነው። የመላእክቱም ሁሉ ለሰው ልጆቹም ሁሉ ገዣቸው፣ አስገኛቸው፣ ፈጣሪያቸው እግዚአብሔር ነው ይላል። መዝሙር 142 በቅንፍ 143 ቁጥር 10 ላይ እንዲህ ይላል። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ አለ።
ቅዱስ መንፈስህን በጽድቅ ምድር ይምራኝ አለ። ቅዱስ መንፈስ የሚለው እግዚአብሔር መንፈስ ቅዱስን ነው። አቤቱ ስለ ስምህ ሕያው አድርገኝ አለ። በጽድቅህም ነፍሴን ከመከራዋ አድናት አለ። በጽድቅህ የተባለው እግዚአብሔር ቃል እግዚአብሔር ወልድ ጌታችን አምላካችን ኢየሱስ ክርስቶስ ነው። እሱ ጽድቅ ማለት እውነት ነው። እሱ እውነተኛ የታመነ ቃል ነውና። እንግዲህ መንፈስ የእግዚአብሔር አብ መንፈስ፣ ጽድቅም የእግዚአብሔር አብ ቃል እንደሆነ በዚህ አባቶቻችን አስተምረው አሳምነውበታል። ያላመኑበትንም አውግዘው ለይተውበታል። በትንቢተ ዳንኤል ምዕራፍ 7 ቁጥር 14 ላይም ያለውን የሉቃስ ወንጌል ምዕራፍ 1 ቁጥር 33 ላይ ያለውንም እናንተ ማንበብ ትችላላችሁ። ተራ ቁጥር 12 የማይመረመር አብ ሕሊናው እርሱ ነው። የማይመረመረው አብ ነው። አብ አይመረመርም። የአብ ሕሊናው እግዚአብሔር ወልድ ነው። የአብ ጥበቡ እግዚአብሔር ወልድ ነው። የአብ ኃይሉ እርሱ እግዚአብሔር ወልድ ነው። የአብ ቀኝ እጁ እግዚአብሔር ወልድ ነው አሉ። ተራ ቁጥር 13 ምክሩ ሕሊናው እርሱ ነው። የእግዚአብሔር አብ ምክሩ፣ የእግዚአብሔር አብ ሕሊናው፣ የእግዚአብሔር አብ ቀኝ እጁ ክንዱ ጌታችን አምላካችን ኢየሱስ ክርስቶስ ነው አሉ። ይህንንም በትንቢተ ኢሳይያስ ምዕራፍ 40 ቁጥር 13 ላይና ምዕራፍ 53 ቁጥር 1 ላይ ያለውን መመልከት ይቻላል። ኢሳይያስ ምዕራፍ 40 ከቁጥር 12 ጀምሮ እንዲህ ይላል። ውሃዎችን በእፍኙ የሰፈረ ሰማይንስ በስንዝሩ የለካ የምድርንስ አፈር በመስፈሪያ ሰብስቦ የያዘ ተራሮችንስ በሚዛን ኮረብቶችንስ በሚዛኖች የመዘነ ማን ነው? የእግዚአብሔርን መንፈስ ያዘዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ የእግዚአብሔር መንፈስ ከማን ጋር ተመካከረ? ወይስ የእግዚአብሔርን መንፈስ ማን መከረው? የፍርድንስ መንገድ ማን አስተማረው? እውቀትንስ ማን አስተማረው? የማስተዋልንስ መንገድ ማን አሳየው? እነሆ በዚህ ዓለም ያሉ ሕዝቦች ሁሉ እንደ ጠብታ ናቸው ይላል ነቢዩ ኢሳይያስ። እግዚአብሔር ይህንን ዓለም ሲፈጥር ያለ አማካሪ፣ ያለ ረዳት፣ ያለ አጋዥ በቃሉ ብቻ ይህንን ዓለም እንደፈጠረ ያስረዳል ነቢዩ። ኢሳይያስ ምዕራፍ 53 ቁጥር 1 ላይም እንዲህ ይላል፣ የሰማነውን ነገር ማን አመነ? የእግዚአብሔርስ ክንድ ለማን ተገልጧል ይላል። ይህም የእግዚአብሔር ክንድ እግዚአብሔር ወልድ እግዚአብሔር ቃል ነው። በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል ይላል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ በሰውም ዘንድ የተጠላ የሕማም ሰው ደውያም ሆኖ አየነው ይላል። ይህም የእግዚአብሔር ቃል ይህንን ዓለም የፈጠረ የዘረጋ ሁሉን የሚመግብ በእንጨት ላይ ተሰቅሎ ሥጋው አልቆ ደሙ ፈሶ ራቁቱን ስለታየው ነቢዩ ኢሳይያስ ይህን ተናገረ። የእግዚአብሔርን ቃል ማን አመነ? ማን ሰማ? በማለት ተናገረው። የዮሐንስ ወንጌል ምዕራፍ 12 ከቁጥር 37 ላይም ስንመለከት ጌታችን አምላካችን ወንጌልን ሲያስተምር እንዲህ አለ። የብርሃን ልጆች እንድትሆኑ በብርሃኑ ተመላለሱ፣ ብርሃኑ ሳለላችሁ በብርሃኑ እመኑ አላቸው። ኢየሱስም ይህን ተናግሮ ሄደና ተሰወረባቸው። አሁንም ቁጥር 38 ላይ ነቢዩ ኢሳይያስ እንደተናገረው እንዲህ ሆነ። ነገር ግን ይላል፣ ይህንን ያህል ምልክት በፊታቸው ምንም ቢያደርግላቸው ነቢዩ ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ?
የእግዚአብሔር ክንድ ለማን ተገለጠ ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑበትም አለ። ኢሳይያስ በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሎ ተናግሮባቸዋልና ስለዚህ ማመን አቃታቸው ይላል። ኢሳይያስ ምዕራፍ 6 ከቁጥር 9 ጀምሮ ያለውን ኃይለ ቃል ስንመለከት እንዲህ ይላል። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች የጻፈውን መልእክት ሮሜ ምዕራፍ 10 ቁጥር 16ንና ምዕራፍ 11 ቁጥር 32 ላይ ያለውን እናንተ ለማንበብ ሞክሩ። እንዳይበዛ ብዬ ነው ለማሳጠር የሞከርኩት። ከዚህ ላይ ምዕራፍ 2ን ጨርሰናል። ይቆየን። ይህንን ግን ስታደምጡ ከመጀመሪያ